ምነው አለ ምነው አሁን ስቃይ በዛ ይሄን ሁሉ መንገድ መጣ ቆይ እዚህ በኋላ እንዴት ነው መሆኑ ምነው አይዞሽ ሙሚና እስካሁን ድረስ መጥተሽ የለ ከዚህ በኋላ ማያብትሽ ትችያለሽ ይቅርታኝ ነው የምረዳሽ ነገር ይኖራል እባክሽ ከቻልሽ ይሄን መንገድ እንደወጣ ታግዥኛለሽ ምንም ችግር የለውም ለመሆኑ ወዴት ነሽ ሰሞኑን የሚካሄደው ምርጫ ላይ ወደዛ እየሄድኩኝ ነበር የሚገርምሽ እኮ ሴቶችና አካል ጉዳተኞች መምረጥም ሆነ መመረጥ አይችሉም ማለት ተባለ ኧረ እንደዛ ተባለ ተባለ አየሽ አላህ አንቺን ለኔ ላከልኝ በረካ ሁኚ አሜን አሜን እናቴ እስኪ ለማንኛውም ወደዛ ህዝቡ ወደ ተሰበሰበው ሰድኝና እኛም የድላችንን ነው እሺ እናቴ ማነሽ ነው አንቺ ሙዚቃ የምታስቆሚ? እባክህ አንዴ አዳምጠኝ። መናገር የምፈልገው ነገር ስላለ ነው። ምንድነው እሱ? ሰሞኑን የሚደረገው ምርጫ ላይ ድምጽ እንድትሆኑ ልጠይቃችሁ ነው የመጣሁት። አንቺ ምርጫ ምናምን የምትይው? ቆይ ምንድነው አንቺ ምርጫ ምናምን የምትይው? በዛ ላይ ሴት ነሽ፣ በወርቸር ነው የምትሄጂው። ምን አይነት ቀልድ ነው? ማን ነው የልብ የሰጠሽ? አንቺ የሚያምርብሽ እዛ ወርሽ የምትቀቀይ ነው ገብቶሻል አይደለም እንጂ እንደዚህ አይነት ምርጫ ምናምን የሚባል ነው። መጀመሪያ አንቺ በስነ ስርዓት ተራምደሽ መሄድ ይጠበቅብሻል። ገብቶሻል? አንቺም እንደዛው ነሽ። ላይ የማትሞሉ ምን አይነት ሀሳብ ነው እዛችሁ የመጣችሁ? ስማንታ እንዴት ነው የምትናገራቸው? እባክህ መልስልኝ እንጂ ለማን ታውቃቸዋለህ እንዴ? እንዴት ያለ የለየለት ጋጦጥነት ነው? እባክህ ወጣት ነህ፣ ሳይሆን የተማረ ትመስላለህ። ለነገሩ ልብስ ጭንቅላት አይሆን እንዴ? ማንኛውም ሴትም ትሁን አካል ጉዳተኛ እንደ ማንኛውም ሰው የመማር የመስራት እንዲሁም የመምረጥና የመመረጥ መብት አላት። ስለዚህ ይህንን መብታቸውን አውቀን ልናከብርላቸው ይገባል። ነው ወይስ አፍ እንዳመጣል መናገሩን ስልጣኔ ወይ ደግሞ ዘመናዊነት መስሎ ነው? እባክህ ትሰማለህ? እንዲህ አይነት የወረደ አስተሳሰብ እንዳንተ ካለው ወጣት አይጠበቅም። እውነቴን ነው። በፍጹም አይጠበቅም። ሰው ያልገባን መሰለኝ ነው ያልፋል። ይሄን ፕሮግራም የሚያዘጋጁት ገብቷል። እኔ ነኝ አሁን እንደዚህ ድምጼ ነው ገብቷል። አሁን እቺን ተመልከታት ይላል በወልቸር ወሬሽ ናት ሴት ናት ምናምን ራሷን ማስተዳደሳችን ነው እንዳገር የምታስተዳድረው ሲንገረኝ አሁን እነዚህ ያስተዳደራላችሁ እንኳን በዚህ ስርዓት እየመሩ ነው አይደል? እቺን ደግሞ ተመልከታት ላይ እናት ሞራይ ፈንጣጣ ምታለች ገብቷላ። ስለዚህ እነዚህ ምንም ነገር ማድረግ አይችሉም። እናንተ የሚያምርባችሁ ሄዳችሁ በስነ ስርዓት ወጣችሁን ቀቅሉ። ገብቶሻል? ወጥ መስራት ግን ትችላለሽ። እንዴት ነው ንግግር? አንተ መምራት ወንድ በሆነ ብሎም በሙሉ አካል ስለመቆም አይደለም ስራን በአግባቡ በሰራ እንጂ። እስኪ እናትህን ተመልከት፣ እስኪ እናቶቻቸውን ተመልከቱ። እንዴት ነው ቤታቸውን የሚመሩት? እንዴት ነው ቤታቸውን የሚያስተዳድሩት? ታዲያስ ሴቶችም ሆነ አካል ጉዳተኞች አካባቢን፣ ሀገርን ብሎም ዓለምን መምራት እንችላለን። ይሄ አጉል አስተሳሰብ ባህል፣ ወግ እያላችሁ ሀገርን መቀየር የሚችሉ ሴቶችንም ሆነ አካል ጉዳተኞችን ቤት ውስጥ አንገታቸውን አቀርቅረው እንዲቀሩ ባታደርጉ መልካም መሰለኝ። ሰማህ? ስንት ሴትና ስንት አካል ጉዳተኛ እንደማንኛውም ሰው ተምረው ስራ ይዘው ሀገርን መርተው አይተናል። እንዳጋጣሚ ሆኖ እኔም ሞሚናን አውቃታለሁ። አዎ አስተምሪያታለሁ። ሞሚና እንዲህ አሁን አንተ ዝቅ አድርገህ እንደምታያት ሰነፍ ሴት ሳትሆን አካል ጉዳተኛ መሆኗ ከክላስ ተማሪ ሁሉ አንደኛ ለመውጣት እንቅፋት ያልሆናት ጎበዝ ተማሪ ነበረች። ይሄው ተምራ ለዚህ በቃች፣ ተምራ ለዚህ ደረሰች። እናም ዛሬ ልስራ፣ ወደ ኃላፊነት ልምጣ፣ ሀገር ልምራ ስትል ደስታው የእሷ ብቻ ሳይሆን የኛም ጭምር ነው፣ የሁላችንም ነው፣ የሀገር ነው። ምክንያቱም እቺ ሴት ብዙ ችግር ብዙ ፈተና ተቋቁማ ነው ለዚህ የደረሰችው። በእርግጥ
አንተም ስሜታዊ ሆነ እንድትናገር ያስገደደ ወጣትነት ወይ ደግሞ ተምሮ ስራ ማጣት ሊሆን ይችላል። ነገር ግን አንተ ወጣት ነህ። ስራ ፈልጎ ማግኘት ባትችል እንኳን ስራ መፍጠር የሚያስችል ኃይል ውስጥ ያለ። ስለዚህ በርታ፣ ተስፋ አትቁረጥ እንጂ እንደዚህ አይነት ሴት ልጅና አካል ጉዳተኛን ዝቅ አድርጎ የሚያይ የወረደ አስተሳሰብ ግን እንዳንተ ካለው ወጣት አይጠበቅም። እውነቴን ነው። በፍጹም አይጠበቅም። ልክ ነው መምህር፣ እውነት በጣም ነው የገባኝ። በጣም ተዘጽቻለሁ። ልክ ብላችኋል። እኔ አሁን ይሄን ፕሮግራም ምናምን አዘጋጅቼ ምናምን ስትመጣ ሳይ ደሜ ፈላ። ወጣትነቴን ውበቴን ምናምን ስንት ቻሌንጅ የፈጠርኩበትን ነገር መጣ የምታበላሸው መሰለኝ። አሁን ግን ስለገባኝ ልክ ናችሁ። እኔ ተረድቻችኋለሁ የእናንተን ሐሳብ። እህቴ በጣም ይቅርታ። ልክ ነሽ። የተሳሳትኩት እኔ ነኝ። በጣም ይቅርታ። አንቺንም በጣም ይቅርታ። እንዲህ ነው እንጂ ማወቅ ማለት፣ እንዲህ ነው እንጂ መገንዘብ፣ እንዲህ ነው መማር። ለሴቶችና ለአካል ጉዳተኞች ድምጽ እንሆናለን። ይመለከተናል። ካሜራ ሬዲ። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? መረጃን ከምንጩ የተሰኘው ወቅታዊ ጉዳዮች ላይ ትኩረት ሰጥቶ የሚሰራው ፕሮግራማችን ዛሬም እንደቀጠለ ነው። ዛሬ ከስቱዲዮ ወጣ በማለት አንድ አካባቢ ላይ ተገኝተናል። በቅርቡ ይካሄዳል ስለተባለው ምርጫ በማህበረሰቡ ዘንድ ምን አይነት አስተያየት አለ የሚለውን የማስቀኛችሁ ይሆናል። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እሺ ተመልካቾቻችን፣ አንዲት እናት አጠገቤ ትገኛለች። ሰላም የኔ እናት እንደምን አለሽ? እግዚአብሔር ይመስገን። በቅርቡ ምርጫ እንደሚካሄድ ይፋ ሆኗል። የአሁኑ ምርጫ ከሌላው ለየት የሚያደርገው አካል ጉዳተኛና ሴቶችን ይሳተፋሉ እየተባለ ነው። በዚህ ላይ አካል ጉዳተኛና ሴት ነው ያልሽው? ይቅርታ ያልሰማን መስሎሽ ነው? አካል ጉዳተኛም ሆነ ሴቶች እንዳታጠፋ ቀረጻይ ብያለሁ። ካሜራ ያስጠፋሁት ላይቭ ነውና እንደውም ህዝብ ይሰማኛል። እውነታውን ይሰማል ህዝቡ። ይቅርታ ይረጋጋሉ። ምንም ያረጋጋ ነገር አለና ነው የምንረጋጋ። አልገባኝም እያሉት ያሉት ነገር ያውልሽ፣ አንቺ እዚህ ጋራ ሴቶችና አካል ጉዳተኞች ይካተታሉ ትያለሽ። እንደማይካተቱ እንደሆነ ህዝቡ ያውቀዋል። ማስረጃ አለው? ሞልቶኝ ማስረጃ ካለው ይረጋጉና ማስረጃዎችን ያሳዩ አለኝ እንጂ እንደማይማረጡም አለኝ። ህዝቡ አይደል እንደሚያውቀው? እስኪ እኔ ኑማ ደግቡ ያውልህ፣ ሴቶችና አካል ጉዳተኞች መምረጥም ሆነ ማስመረጥ ይችላሉ እኮ ነው የምትል። ማን ያለ የሆነው እኮ ሌላ ነው። እዚህ ጋር ይኸው ይቅርታ የኔ ወንድም ተረጋጋና ማስረጃ ካላችሁ ማስረጃችሁን ያሳዩ። እያየሽ ካይነሽ ነው ወይን ቪዲዮ ተመልከች። ይሄ እናንተ አይደለም? ኦኬ ይሄ ቪዲዮ ነው እንዴ? ይሄ ቪዲዮ እኮ ፍጹም ከእውነት የራቀ ደግሞ ምን አይነቱ አይናውጣለሽ አንቺ። ይሄ ቪዲዮ በሐሰተኞችና በተሳሳቱ ሰዎች የተለቀቀ ሐሰተኛ አይደል? ተረጋጉና ምን አይነት ማስረጃ እዚህ በላይ ታቀርቡ ትችላለሽ? ይሄ እኮ የእናንተ የራሳችሁ ፔጅ ነው አይደል? አንዴ ተረጋጉና ስለተለቀቀው ቪዲዮ የምንረጋጋበት ነገር የለም። እስቲ ተለማመጡ እንጂ ከርቀት ለሚያዩት እኮ ልትበላሉ ነው። አስፈሩ እስቲ ተለማመጡ። ይስሙኝማ ልንገሮት። እሺ ምንድነው? ይኸውልህ መንገድ ላይ አቁማ ሴቶችና አካል ጉዳተኞች በአሁኑ ምርጫ ይሳተፋሉ እኮ ነው የምትለኝ እኮ ተብሏል። እንደማይሳተፉ አልሰሙም? ማስረጃዎች ያለው ማለት እያተለቀቀው ቪዲዮ አንዴ ተረጋጉ እስኪ መጀመሪያ እንደማመጥ። እስኪ ምንድነው? እስኪ አስረዳኝ። ተቀሳቀሰው 50,000 ተከታይ ባለው ተመልከቱ እስኪ። ሴቶችና አካል ጉዳተኞች አይሳተፉም። ቢሳተፉም ድምጻቸው አይቆጠርም። ምን ነካቸው? ይሄ ነው እንደምትሉኝ ታዲያ ምን ሆናችኋል? ይሄንን እኮ እኔም አይቼዋለሁ። እውነቴን ነው አይቼዋለሁ፣ ግን ውሸት ነው አይደል? እውነቴን ነው ውሸት። እንደውም ጠርጥሬዎታለሁ ተከፍሎት እንዳይሆን። ታይ እኔ ጠርጥሬያለሁ። ስሚኝ ንገው ተረጋጊና ስሚኝ። ይኸውልሽ ስሚኝ፣ ይኸውልሽ ይሄንን እኔ መረጃ ሰምቻለሁ አይቻለሁ፣ ግን ምንድን ነው ስሚኝ፣ ይኸውልሽ እኔ ልጅ እንደልሽ እንዴት ነው አንድ የህዝብ ድምፅ ላይ ከሚል ሚዲያ እንዲህ አይነት መረጃ የሚተላለፈው ነው ብዬ ተበሳጨሁ። ስለዚህ ማረጋገጥ አለብኝ እዚያ ቢሮአቸው ድረስ አልኩት። እውነቴን ነው። ቢሮአቸው ድረስ እጅ ስጠይቃቸው አይ የለም ይሄ በእኛ ተመሳሳይ የተከፈተ የሐሰት ሚዲያ ነው፣ የእኛ ትክክለኛ ሚዲያ ብለው አስረዱኝ። አሁን ይኸውልሽ እህቴ ምን ታደርጊያለሽ? ተረጋጊ ነው አስረጅልኝ። ልዩነቱን አሳይልኝ። አሳይልኝ። ከእኔ በላይ ማምነው ነገር የለም። ያሳዩኝ። ጋሽ ያለው ትክክል ነው። አንተ ወጣት ነህ አይደለ? ሶሻል ሚዲያ ላይ ማንኛውም ሰው የተሳሳተ መረጃ እንደሚለቅ እንደሚጽፍ የታወቀ ነው አይደለ? እንዴት አንተ እንደዚህ አይነት ሐሰተኛ የሆነ መረጃ ይዘህ ለህዝቡ እንደዚህ አይነት ነገር ትበትናለህ? እንደሚሆን በምን ይራረጋል እኮ? ትክክለኛው መረጃ ላሳያችሁ። አየሽው?
አንቺ ያሳየሽ ፔጅ ነው ይሄኛው ትክክለኛ ፔጅ ይያያል። የኛ ትክክለኛ ፔጅ 100 ሺህ ተከታይ ያለው የራሱ ህግና መመሪያ የሚከተል በየቀኑ ሀገራችን ላይ የሚከሰቱ ወቅታዊ ጉዳዮችን የሚለቅ ሲለቅ ግን መረጃ ምንጩ ከየት ነው ማለቀቀው የሚሉትን የሚያካትት ነው። ነው አንተን ማምነ በደንብ ይሆንና እስኪ አስረዳኝ ለኔ። ልክ ነው ማዘር። ይሄኛው 100 እና እዛ በላይ 100 ሺህ ተከታይ ያለው ነው። ይሄኛው ደግሞ 50 ሺህ ተከታይ ነው። ይሄኛው ፌክ ነው። ይሄኛው እነሱ ነው። እስቲ ቆየኔ ልጅ አይኔ እኮ ያስቸግረኛል። እስኪ በደንብ አሳየኝ። ይኸው ማዘር ይሄኛው ትክክል እኔ ልጅ ግን አሁን ታዲያ የምትይኝ ሴቶችና አካል ጉዳተኞች እውነት መምረጥም ሆነ መመረጥ ይችላሉ? በትክክል ማዘር። የአሁኑ ምርጫ ለየት የሚያደርገው ሴቶችና አካል ጉዳተኞች የሚሳተፉበት ወደ መምራት፣ ወደ መስራት፣ ወደ መለወጥ የሚመጡበት ነው። እንደዚህ አይነት ሐሰተኛ መረጃዎችን ወደ ኋላ ጣል አድርገን ድምጽ ልንሆናቸው ልንደግፋቸው ይገባል ማለት ነው። እውነት የሚነገር ብቻ ሳይሆን የሚኖር መሆን አለበት። ወሽ አሁን ደስ አለኝ። እውነቴን ነው ደስ አለኝ። በእውነት ደስ አለኝ። ምክንያቱም ስንቱ ነው ከመሬት ተነስቶ ያልሆነውን ሆኗል ያልተባለውን ተብሏል እያለ እኛን ግራ የሚያጋባል። ታዲያስ ስለዚህ አሁን ልጆች ስሙኝ፣ እንደኛ እውነቱን ማያውቅ የሐሰት መረጃ የያዘ ብዙ ማህበረሰብ አለ። ስለዚህ እየዞርን እኛ እውነቱን እናዳርሳለን። በሉ ተከተሉኝ። የሰማ ስማ፣ ያልሰማ አሰማ። ሴት ልጅና አካል ጉዳተኛ እንደ ማንኛውም ሰው የመምረጥ እንዲሁም የመመረጥ መብት አላቸው። ስለዚህ ድምፅ ሊሆናቸው ይገባል። ሴት ልጅና አካል ጉዳተኛ እንደ ማንኛውም ሰው የመምረጥ እንዲሁም የመመረጥ መብት አላቸው። ወሽ አሁን ምን ታደርጋላችሁ? እኔ በዚህ አዳርሳለሁ፣ እናንተ ደግሞ ያልሰማው አዳርሱ። በሉ ሴት ልጅና አካል ጉዳተኛ እንደ ማንኛውም ሰው የመምረጥም የመመረጥም መብት አላቸው። ወሽ አላቸው። ሴቶችም ሆነ አካል ጉዳተኞች አላቸው። የሰማ ስማ፣ ያልሰማ አሰማ። ሴቶችም ሆነ አካል ጉዳተኞች መምረጥም ሆነ መመረጥ ይችላሉ።